ሰላም ቤተሰብ ያላችሁበት ሰላማችሁ ይብዛ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠንበት እንገኛለን። እናንተም በመማር የምትፈልጉ በውስጥ መስመር መማር ለምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም በምትፈልጉት የድረገጽ አማራጮች በሙሉ በታች ላይ ባስቀመጠላችሁ ስልክ ብትደውሉ ታገኙናላችሁ። ኦኬ፣ የዛሬ ክላሳችን ስንሄድ አልፋቤት እንግሊዝ አልፋቤት ሳውንድ የሚለውን ነው የምናየው ማለት ነው። የእንግሊዝ አልፋቤት ወይም የእንግሊዝ ሌተሮቹ ሳውንዳቸው ምን ይመስላል፣ ድምጻቸው ምን ይመስላል የሚለውን እናያለን ማለት ነው። አሁን እዚህ ጋር በደንብ አድርገን ማየትና መያዝ ያለብን ነገሮች የእንግሊዝኛ ሌተሮችን መጀመሪያ ማወቅ አለብን። እንግሊዝኛ አልፋቤቶችን ማወቅ አለብን። ከዛ በመቀጠል ደግሞ ሳውንዳቸው እንዴት ነው የሚለው ማለት ነው። ስም አላቸው፣ ከዛ ደግሞ ሳውንድ አላቸው። ለምሳሌ ይቺ ፊደል ስሟ ኤ ነው አይደለ? ይቺ ቢ ነው ስሟ። ከስሟ በዘለለ ደግሞ መጠሪያ አላት ማለት ነው። ሳውንድ አላት፣ ድምፅ አላት። ራሷ ስትጠራ ኤ ነው እንላታ። አ ብለን ደግሞ የምናነብበት ድምፅ ይኖራል ማለት ነው። ስለዚህ አሁን መጀመሪያ የሚሆነው ኮንሶናንትና ቫውሎች መለየት። ባለፈው ቪዲዮን ማየት እንደቻልነው ወይም የመጀመሪያው ክፍል ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። ከዚህ ጋር ቫውል ሌተሮችን መለየት ማለት ነው። ቫውል ሌተር ስንት ናቸው? 5 ናቸው ቫውል ሌተሮች ማለት ነው። ኦኬ፣ ቫውል ሌተር ቫውል ሌተር የምንላቸው ከነዚህ መካከል እናወጣለን ማለት ነው። ኤ፣ ኢ፣ አይ፣ ኦ እንዲሁም ዩ። እነኚህ አምስቶች ፊደላቶች ምን እንላቸዋለን? ቫውል ሌተር እንላቸዋለን ማለት ነው። ቫውል ሌተር እንላቸዋለን። እዚህ ጋር ቫውል ሌተሮችን የራሳቸውን እንጽፋለን። ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ በሙሉ ምንድን ናቸው? ቫውል ሌተር ናቸው። እነዚህ አምስቶች ማለት ነው። ቫውል ሌተር ደግሞ ምን ማለት ነው? አማርኛ አናባቢ ማለት ነው። አናባቢ ጥቅሙ ምንድነው? አንድን ቃል ገብቶ ማናበብ፣ ፊደላት ከፊደላት ከአንድ ኮንሶናንት በመቀጠል መምጣትና ማናበብ ማለት ነው። ማናበብ ድምፅ እንዲኖረው ትርጉም እንዲኖረው ያደርገዋል ማለት ነው። እሺ፣ ኤግዛምፕል እናያለን። ኤግዛምፕል ኦኬ። አሁን እዚህ ጋር ኤግዛምፕል በምናይበት ሰዓት በኤ እናያለን። ለዛሬው ሃይላይቱ ነው የምናየው። በኤ እናያለን ማለት ነው። ኦኬ፣ በኤ በምናይበት ሰዓት ኤ ፒ አለች አይደለ? ፒ አለች። ፒ የሚል ድምፅ ያለው ከዛ ኤን እንጽፋለን። ኤን ስንጽፍ ፓ የሚል ድምፅ መጣ ማለት ነው። ፒ የነበረችዋ ኤ ስትጨምር ወደ ፓ ሄደ ማለት ነው። ኤንን ስንጨምራት ኤንን እንጨምራለን። ምን አለ? ፓል። እዚህ ጋር ኤ እንደማን ተነበበች ማለት ነው? ሳውንዷ ማለት ነው። ኤ ሳውንዷ ስትነበብ እንደማን ሆነች? እንደ አ፣ አማርኛዋ አ፣ ፊደሏ አማርኛዋ አ ማለት ነው። ይቺ አ እንደ አ ትነበባለች። ፓ አለች ማለት ነው። ስለዚህ ሳውንዷ ኤ እንደማን ትነበባለች? እንደ አ ትነበባለች ማለት ነው። ፓ አልናት ማለት ነው። ኦኬ፣ ሌላ ደግሞ ወደ ኢ በሚሄድበት ሰዓት ደግሞ ኦኬ፣ እዚህ ጋር ፓል ነው ማለት ነው። ፓል። ኦኬ፣ እዚህ ጋር ደግሞ ኢን እንደማን እናነባታለን? ኢን እናነባት ኢ ነው አይደለ? ስማ ሳውንድ በማን ይሆናል? ፒ ያለች ከዛ ኢ ያለች ኤልን ጨምረን ማለት ነው። ፔል ሆነ ማለት ነው። ፔል የሚል ድምፅ ሰጠን ማለት ነው። ፔል። ስለዚህ ኤ የሚል ድምፅ ይኖራታል። ያ ቫውሎች የራሳቸው የሆነ ድምፅ አላቸው አይደለ? ስለዚህ ኤ የሚል ድምፅ እንትሆናለች። ኤ የአማርኛዋ ፊደል አምስተኛዋ የአማርኛ ፊደል ኤ የምትል ድምፅ ይኖራታል። ኢ ማለት ነው። ፔል ትላለች። ፔል እንላለን ማለት ነው። ኦኬ፣ አሁን እዚህ ጋር በደንብ ማየት ያለባችሁ ነገር ኢ ነው የምንላት አይደለ? እዚህ ጋር ስነበብ ኤ የሚል ድምፅ አመጣት። ፔል ነው ያለው። ኤ የሚል ድምፅ ሰጠችን ማለት ነው። ኤ የሚል ድምፅ ሰጠችን። ስለዚህ ሳውንዳቸውና ኖርማል ስማቸው የተለያየ ነው ማለት ነው። ይህን በደንብ አድርገን መያዝ አለብን። ኦኬ፣ ቀጣይ ደግሞ ይችን አይን እናያለን ማለት ነው። አይን በዛት ደግሞ ምን ይላል? ፒል እንላለን። ፒል ስንል ደግሞ ምን አለ? ኢ የምትል የአማርኛዋ ድምፅ ይችን ኢ ሶስተኛዋን ማለት ነው። ሶስተኛዋን ኢ አኡ ኢ የአማርኛዋን ኢ የሚል ድምፅ ይሰጠናል ማለት ነው። ኢ የምትል ድምፅ ይሰጠናል። ምን አለ? ፒል አለ ነው ማለት ነው። ፒል
ፒል ኦኬ ፒል የሚል ሰጠን ማለት ነው። ፒል የሚል ቃል ሰጠን ማለት ነው። ኦኬ ሌላ ደግሞ አሁንም በተጨማሪ ማን እናያለን? ኦን እናያለን። ኦን በምናይበት ሰዓት ደግሞ ፒ አለች፣ እዛ ኦ አለ፣ ኤል አለች። ፖል የሚል ይሰጠናል። ፖል ኦኬ ፖል የሚል ይሰጠናል ማለት ነው። ፖል የሚል ይሰጠናል። ፖል የሚል ይሰጠናል ማለት ነው። ፖል አያችሁታ፣ ድምፁ ኦ ነው። የኦ ድምፅ አሁንም ኦ ነው። በአገልግሎትም ኦ ፖ የሚል ድምፅ ሰጠን። ኦ የሚል ድምፅ ሰጠን ማለት ነው። ኦኬ ኦ የሚል ድምፅ ይሰጠናል ማለት ነው። እሺ በቀጣይ ደግሞ ዩን እናያለን ማለት ነው። ዩን ስናይ ደግሞ ፑል እንላለን። ፑል በምንልበት ሰዓት ደግሞ ፑል ስንል ኡ የሚል ድምፅ ይሰጠናል። የአማርኛ ፊደል ኡ አ ኡ ይሄን ይሰጠናል ማለት ነው። አ ፑል ስንል ኡ የሚለው ድምፅ ይኖራል ማለት ነው። ስለዚህ ፑል እንለዋለን። ፑል የሚል ድምፅ ይሰጠናል ማለት ነው። አሁን ይህንን በሙሉ ስናይ እዚህ ጋር ስናየው ሳውንዱና ድምፁ የተለያየ ይሆናል አይደል? ሳውንዱና ስሙና ሳውንዱ ኤ ነው አይደል? እዚህ ጋር አ የሚል ስም ሰጠን ማለት ነው። እዚህ ጋር መያዝ ያለባቸው ሩል አለ፣ ራሱን የቻለ ህግ አለው ማለት ነው። ህጉ ደግሞ ሲቪሲ የሚባል ህግ አለ። ሲቪሲ የሚባል ህግ አለ። ይሄ በሲቪሲ ሩል ጊዜ ኤ የምትሰጠን ድምፅ አ የሚል ይሆናል ማለት ነው። አ የሚል ይሆናል። ኤ የምትሰጠን ድምፅ ሲቪሲ በሆነበት ሩል ጊዜ አ የሚል ድምፅ ኤ ትሰጠናለች። አ የሚል ድምፅ ኤ ትሰጠናለች ማለት ነው። ኦኬ ኤ አ የሚል ድምፅ ትሰጠናለች። እንዲሁም ደግሞ እዚህ ጋር ይቺንን እንደጻፋችሁ ተስፋ አደርጋለሁ። ኦኬ ምንም ላጥፋው፣ ችግር የለውም። ይሄ አባረደ ፔ የሚል ድምፅ ሰጠና ፔ የሚል ድምፅ ሰጠ። ፔ የሚል ድምፅ ሲሰጠን ደግሞ አሁን ሲቪ የሚል ሩል ደግሞ አለ ማለት ነው። ሲቪ በሚለው ድምፅ በዚህ ድምፅ በዚህ ሩል ደግሞ በዚህ ህግ ኤ የምን አይነት ድምፅ ትሰጠናለች? ኤ ነው አይደል? ኤ የሚል ድምፅ ትሰጠናለች ማለት ነው። ኤ የሚል ድምፅ ትሰጠናለች። ኤ የሚል ድምፅ ሰጠችን ማለት ነው። ስለዚህ በሲቪሲ ሩል ሲቪሲ ማለት ኮንሶናንት ቫውል ኮንሶናንት ማለት ነው። በዚህኛው ሩል ጊዜ ኤ ምን የሚል ድምፅ ትሰጠናለች? አ የሚል ድምፅ ትሰጠናለች ማለት ነው። ሲቪሲቪ በሚለው ሩል ጊዜ ደግሞ ኤ ምን አይነት ድምፅ ትሰጠናለች? ራሷ ኤ የሚል ድምፅ ትሰጠናለች ማለት ነው። ራሷ ኤ የሚል ድምፅ ትሰጠናለች። የእንግሊዘኛዋን ኤ የሚል ድምፅ ትሰጠናለች ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ ሩል አለው ራሱን የቻለ ይህን ሩል የራሱ ባውሎቹን ብቻ የራሱ በሩላቸው እናነባቸዋለን ማለት ነው። ለምሳሌ ምን አለ? ምን አይነት ሩል አለ? ሲቪሲ አለ፣ ሲቪሲቪ አለ። እንደገና ደግሞ ሲቪሲሲ አይነት ሩሎች አሉ ማለት ነው። ኮንሶናንት ቫውል ኮንሶናንት ለምሳሌ እንደዚህ ኮል የሚል አለ። ሲቪሲሲ ነው አይደል? ይሄ ሩሉ ሲ ኮንሶናንት ናት፣ ኤ ቫውል ናት። ኤል ኮንሶናንት ናት። አሁንም ኤል ኮንሶናንት ናት። እዚህ ጋር ምን እንለዋለን? ኦ የሚል ድምፅ እንዲኖረው ያደርጋል ማለት ነው። ኦ የሚል ድምፅ እንዲኖረው ያደርግልናል ማለት ነው። ስለዚህ እነዚህን ሩሎችን እያንዳንዳቸው የኢ ራሷን የቻለ ሩል አላት፣ የአይ ራሷን የቻለ ሩል አላት፣ የኦ ራሷን የቻለ ሩል አለው፣ እንዲሁም የዩ ፊደል ራሱን የቻለ ሩል አላቸው ማለት ነው። ስለዚህ እነዚህ በዚህ አይነት መንገድ እናያለን ማለት ነው። ቀጣይ ደግሞ የምናያቸው እነዚህ ቀጣይ ቪዲዮውን እንሰራለታለን ማለት ነው። አሁን እንደ መግቢያ እንደ ሃይላይት እንዲሆናችሁ ነው። ይህንን ዝግጁ ናችሁበት ስትመጡ እናንተ ቀጣይ ቪዲዮውን እኔ ሰርች እጠብቃችኋለሁ ማለት ነው። ስለዚህ አሁን እንደ መግቢያ እንደ ሃይላይት ነው እያየን ያለን። ቀጣይ ደግሞ ምን እናያለን? ኮንሶናንቶች እናያለን። ኮንሶናንት
ኦኬ ኮንሶናንቶች ስንት ናቸው? 21 ናቸው አይደል? 21 ናቸው። 21 ፊደል ናቸው። እዚህ ጋር ኮንሶናንትን ከማየታችን በፊት ምን እናያለን? ምናየው ፊደል አለ ማለት ነው። ማን አለች? ዋይ አለች። ሳምታይም ቫውል ትሆናለች። ቫውል ዋይ ማለት ነው። ሳምታይም አንዳንዴ ቫውል ትሆናለች። አንዳንዴ ቫውል ስትሆን መቼ ነው ቫውል የምትሆነው የሚለውን ትንሽ ኤግዛምፕል እናያለን። ኦኬ በጣም ጥሩ። አሁን እዚህ ጋር ዋይን ስናይ ዋይ ቫውል በምትሆንበት ሰዓት እናያለን። ዋይ ቫውል በምትሆንበት ሰዓት እቺ ፊደል ቫውል በምትሆንበት ሰዓት ስናያት ለምሳሌ ፒራሚድ ብለን እንጻፍ። ፒራሚድ ፒራሚድ ስንል ዋይ ምን ታመጣልናለች ማለት ነው። ዋይ ራሷን የቻለ አ የሚለውን ድምፅ ታመጣልናለች ማለት ነው። ፒራ የሚል ድምፅ አለ። ስለዚህ እዚህ ጋር ጎልታ ታገኝናለች። ባውል ሆና የምታገለግለው እዚህ ጋር ታገለግላለች ማለት ነው። ባውል ሆና ታገለግላለች ማለት ነው። ኦኬ ቀጣይ ደግሞ ባውል ሆና ማታገለግልበትን ነው ባዮን እንላለን ማለት ነው። ባዮን በምንልበት ሰዓት ደግሞ ብዮን እንላለን ማለት ነው። ይህን በምናነብበት ሰዓት ደግሞ ኦ ነው ራሱ ድምፅ ባውሉን የሚያገለግል እንጂ ዋይ ምንም አይነት የባውልነት አገልግሎት የላትም። እዚህ ላይ ኮንሶናንት ሆናለች ማለት ነው። ኮንሶናንት ሆና ነው የምታገለግለው ማለት ነው። ኮንሶናንት ሆና ታገለግላለች ማለት ነው። ኦኬ እሺ። አሁን እዚህ ጋር በደንብ አድርገን ማየት ያለብን ደግሞ ምኖችን ነው? ኮንሶናንት ሌተሮችን ነው። ይሄንን እናጥፋውና እስኪ ቦታ ስለሚጠበቅ እሺ። ኮንሶናንቶችን ደግሞ በአራት ከፍለን እናያቸዋለን። ምን ብለን ከፍለን እናያቸዋለን? ኮንሶናንት ዊዝ ዋን ሳውንድ፣ ኮንሶናንት ዊዝ ቱ ሳውንድ፣ ኮንሶናንት ዊዝ ሞር ዛን ቱ ሳውንድ ማለት ነው። ኮንሶናንት ባይ ኮምቢኔሽን፣ ሳይለንት ኮንሶናንት ብለን እናያቸዋለን። ኮንሶናንት ዋን ሳውንድ ኦኬ። አሁን እዚህ ጋር ኮንሶናንት ዋን ሳውንድ ያልናቸው ፊደላት ለምሳሌ እንደ ኤግዛምፕል ነው የምናያቸው። ዲቴል ገብተን እናያቸዋለን ማለት አሁን እንግዲህ በአንድ ቪዲዮ ሃይላይትም ሰጠን እንዲሁም ደግሞ በደንብ አድርገን ዲቴል ለማብራራትም ጊዜ ያጥራል። በጣም ረጅም ይሆናል ቪዲዮ ማለት ነው። እና ያን ላለማድረግ ሃይላይቱን አሁን እናያለን። ዲቴል ገብተን ደግሞ ባውሎችን የራሳቸውን ኮንሶናንቶችን የራሳቸውን ነው የምናያቸው ማለት ነው። አሁን እዚህ ጋር በደንብ አድርጋችሁ ማየት ያለባችሁ ናቸው። ነገር ኮንሶናንት ባይ ዋን ሳውንድ የምንላቸው ለምሳሌ ቢን የመጀመሪያ ቢን በምናይበት ሰዓት ቢ አለች አይደል? ይሄ ምንድን ነው የሚለው? ቡክ ነው አይደል የሚለው? ቡክ የበቡን ቤተሰብ ሁለተኛዋ ቡክ። ለምሳሌ ቡ አለች እዚህ ጋር ቡ አለች አይደል? ይቺን ቡ ነው የሰጠን። ቡ ነው ለጀመራ ለጀመራና ቡ የምትለዋል ድምጽ ይሰጠናል ማለት ነው። ሌላ ኤግዛምፕል ደግሞ በምንሰጥበት ሰዓት ባ የሚለው በቡ ቢ የበቡን ከበ እስከ ቦ ያለውን ቤተሰብ ብቻ ድምጽ ነው የምትሰጠው ማለት ነው። ስለዚህ ምንድነው አንድ ሳውንድ ብቻ ናት ማለት ነው። ኦኬ አንድ ሳውንድ አንድ ድምጽ ብቻ ባለ አንድ ድምጽ ብቻ ናት ማለት ነው። ለምሳሌ እዚህ ጋር ሌላ ደግሞ ማየት ያለብን ነገር ቢ በቡ ቢ ሶስተኛ ቢግ አለ ማለት ነው። ስለዚህ እነዚህ ቢ የምትባለው ፊደል በሙሉ ኮንሶናንት ዋን ሳውንድ ናት ማለት ነው። ኮንሶናንት ባይ ዋን ሳውንድ ኦንሊ ዋን ሳውንድ ብቻ አንድ ድምጽ ብቻ ነው የምትሰጠው ማለት ነው። እንደ ካትነበብም እንደ ሳትነበብም ሌላም አትነበብም ማለት ነው።
ሌላም አትነበብም ማለት ነው። ስለዚህ ምን እንላታለን? ይችን ኮንሶናንት ባይ ዋን ሳውንድ እንላታለን ማለት ነው። ኦኬ ቀጣይ ደግሞ እዚህ ጋር እነዚህ መጻፍ እንችላለን። ቡክ ዋን ሳውንዶች ማለት ነው። እንደ ኤግዛምፕል ነው ያስከፈለጋችሁ ቢግ እነዚህ በሙሉ ዋን ሳውንድ ናቸው። ለምን ዋን ሳውንድ አላቸው ስንል ቡክ ነው የምንላቸው፣ ባግ ነው የምንላቸው፣ ቢግ ነው የምንላቸው ማለት ነው። ስለዚህ በቡ ቤተሰብ ብቻ ነው እንጂ የሚሄደው ሌላ ፊደል አይሄድም ማለት ነው። ኮንሶናንት ዊዝ ቱ ሳውንድ የሚለው ደግሞ እናያለን። አንደኛ፣ ሁለተኛ ኮንሶናንት ዊዝ ቱ ሳውንድ። ኦኬ ኮንሶናንት ዊዝ ቱ ሳውንድ ስንላል ማለት ነው። ኮንሶናንት ዊዝ ቱ ሳውንድ የምንላቸው ደግሞ ሁለት ድምጽ ያላቸው ከዛም በላይ ያላቸው አሉ። ኮንሶናንት ዊዝ ቱ ሳውንድ ሞር ዛን ቱ ሳውንድ ማለት እንችላለን። ሞር ዛን ቱ ሳውንድ ሞር ዛን ማለት እንችላለን ማለት ነው። ከሁለት ድምጽ በላይ ያላቸው ሁለት ድምጽና ከዛ በላይ ያላቸው ማለት ነው። ለምሳሌ ማንን ነው እኔ ኤስን እና ሲን እናያት ማለት ነው። ሲን ስናያት እዚህ ጋር ይታያል። ሲን እናያታለን። ሴንተር ይላል። ሴንተር ሰሱ ሲሳ የሰቤት ድምፅ ሰጠች ማለት ነው። የማን ሰጠች? የሰቤት ሲ የምትለዋ የሰቤት ሲ አላት፣ ሴንተር አላት ከዚህ ጋር። እንዲሁም ደግሞ አሁን የማንና ሌላ ደግሞ እንደማን እንዴት እናያለን መሰላችሁ? የከም ድምፅ ይዛ ማለት ነው። ይሄ ምን ነው የሚለው? ይህ ኮድ ይላል አይደል? ኮድ ይላል። ኦኬ እዚህ ጋር በደንብ አድርጋችሁ መያዝ አለባችሁ። ባለ ሁለት ድምፅ መሆኗን እንዴት አድርገን እንለያታለን? እዚህ ጋር ሴንተር ይላል፣ ሴንተር። እዚህኛው ጋር ደግሞ ኮድ ይላል አይደል? ኮድ። ስለዚህ ባለ ሁለት ድምፅ ናት። አንደኛው እንደ ኬ እና እንደ ሰ ትነበባለች፣ ወይም ደግሞ እንደ ኤስ እና እንደ ከ ትነበባለች ማለት ነው። እዚህ ጋር ሴንተር ሲል ኤስ ናታ እዚህ ጋር መግባት የነበረባት እዚህ ጋር ይችን እንደዚህ ነበር መሆን ያለበት ብሎ የሚታሰበው፣ ነገር ግን እንደዛ ሲሆን የሚሆነው ሲ ናት መሆን ያለባት፣ ሴንተር እንላለን ማለት ነው። እንደ ኤስ እና እንደ ከ ትነበባለች። ስለዚህ ኮንሶናንት ዊዝ ቱ ሳውንድ ማለት ሲ መሆን ይችላል። ኮንሶናንት ባይ ቱ ሳውንድ ካየነ ይሄኛውን እንደማን ያነበብነው? እንደ ኤስ አነበብነው። ይሄኛውን ደግሞ እንደማን አነበብነው? እንደ ኬ አነበብነው ማለት ነው። ይሄኛው ማን አለ? ሴንተር አለ። ይሄኛው ማን አለ? ኮድ አለ ማለት ነው። ስለዚህ እንደ ኤስ እና እንደ ኬ። ይሄኛው እንደማን ያነበብነው? ሁሉንም እንደ በ ወይም እንደ ቢ ብቻ ነው የሰጠን ማለት ነው። ኦኬ ሶስተኛው የሚሆነው ደግሞ ኮንሶናንት ባይ ኮምቢኔሽን ይሆናል ማለት ነው። ኮንሶናንት ባይ ኮምቢኔሽን ኮንሶናንት ባይ ኮምቢኔሽን ይሆናል ማለት ነው። ኦኬ ኮንሶናንት ባይ ኮምቢኔሽን የምንላቸው ደግሞ ሁለቱ ኮንሶናንቶች አብሮ ይመጡና ሌላ ድምጽ የሚሰጡ ማለት ነው። ሌላ ሳውንድ የሚሰጡ ማለት ነው። ለምሳሌ ኤግዛምፕል በምናይበት ሰዓት እዚህ ጋር ቸር እንላለን ማለት ነው። ቸር ስንል ሲ እና ኤች፣ ሲ የብቻዋን ከተብላ ነው የምትነበረው፣ ኤች ደግሞ እንደ ሀ ነው የምትነበረው አይደል? ስለዚህ ሲ እና ኤች በአንድ ላይ ሲነበሩ ቸር የሚል ድምጽ ይሰጡናል። ስለዚህ ቸር የሚለው ድምጽ ራሱን የቻለ ሌላ ድምጽ ይሆናል ማለት ነው። ለምሳሌ ቸኮሌት ብለን መጻፍ እንችላለን። ቸኮሌት ሲና ኤች እንደማን ነው የምናየው? ሲና ኤች በአንድ ላይ ሲመጡ እንደ ቸ አማርኛዋ ቸ ይች አነበብናት ማለት ነው። ስለዚህ ቸኮሌት ብለን እናነባለን ማለት ነው። በአንድ ላይ ሲመጡ ሌላ ድምጽ ይሰጡናል። እነዚህ ደግሞ በደንብ አድርገን ኔክስት በሌላ ቪዲዮ እናያቸዋለን ማለት ነው። ኦኬ ወደ አራተኛውና ወደ መጨረሻው ስንሄድ ደግሞ ሳይለንት ሳውንድ ሳይለንት ሳውንድ የምንላቸው ደግሞ ማይነበቡ ራሳቸውን የሚያጠፉ ማለት ነው። ለምሳሌ ናው ስንል ብቻ እዚህ ወደዚህ ያለው ነው አይደል? ናው የሚል ኬ ሳይለንት ሆናለች። ነገር ግን ሲጻፍ
ጀስት እንደዚህ ተደርጎ ነው የሚጻፈው። ኬ ኤን ኦ ደብሊው አድርገን ናው ብለን እናነባለን ማለት ነው። ነገር ግን ኬ ምን ትሆናለች? ሳይለንት ትሆናለች ማለት ነው። ሳይለንት ትሆናለች። ናው ነው አይደል? ናው ኬ ሳይለንት ትሆናለች ማለት ነው። ስለዚህ ሳይለንት ሳውንድ የምንላቸው ራሳቸውን የሚያነሱ ኬ ሳይለንት ሳውንድ እና እንዲሁም ሌሎችም አሉ። እነዚህም በደንብ አድርገን በቀጣይ ቪዲዮ እናያቸዋለን። ለዛሬ የነበረው ቪዲዮ ይመስላል። በውስጥ መስመር ማለት የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ብትደውሉ ታገኙናላችሁ ማለት ነው። አመሰግናለሁ።